ናት እኮ ምናችሁም አይገናኝም እኮ አይገናኝም። እሱ ብቻ ይሰራላችኋል። እና ታዲያ አሁን ምንድነው የሚፈለገው? ሰውየው ማለት ነው። ሰውየው እናንተ ማግባት የማይችል ከሆነ እናንተ ከሱ ጋር ምንም አይነት ግንኙነት ከሌላችሁ ለምንድን ነው እቺን ምስኪን መግደል የምትፈልጉት? እሷ እኮ ኃይለኛ ናት። በቁጥጥሩ ስራው ይለዋለች እኮ። እኛ እኮ ጥቅም ነው የምንፈልገው። ጥቅም ነው። ምንድን ነው ድሮ የሚያደርግላችሁን ገንዘብ መላክ አቆመ ወይስ እናንተም መንከባከብ አቆመ? ምንድን ነው ያደረገው ነው? ያውላችሁ አሁን አድምጡኝ በትክክል። እኔ ጋር ቀልድ የለም። የምትዋሹ ከሆነ ድጋሚ ይሄንን ስህር የምትጀድድ ወይ ደግሞ የምትመጡ ከሆነ ካሰመን ብላህ የኔ ፍርድ ነው የምወስደባቸው። የኔ ፍርድ ደግሞ በጣም ከባድ ነው። ሰማችሁኝ? ከቻልክ ሙክር እኮ አችልንም። አልችላቸውም። ስህሩ የት ነው የተሰራው? ኢትዮጵያ እኮ ነው። ማን የሰራላችሁ? ቄስ ነው ወይስ ቃልቻ? ቃልቻም ቄሱ ሁለቱ። ስንት ነው የከፈላችሁት? ለአንዱ 300 ብር፣ ለአንዱ 400 ብር። እንደዛ 300 ኢትዮጵያ ብር ወይስ 300 ድርሃም ሪያል? ኢትዮጵያ ብር። ምን አይነቱ ነው በ300 ብር ስር የሰራላችሁ? ዘመድ ናችሁ? ውሸታችሁን ነው። በ300 ብር መሰራ ይሰራ። ውሸታችሁን ነው። ሰርተዋል እኮ ጓደኛ ነው እኮ ሁሌ ይሰራበታል። ስለምንተዋወቅ እኮ ነው ይህ እንደዛ ያደረግልኝ። ስንት ጊዜ ነው ያሳደሳችሁት? 3 ጊዜ። ለመጨረሻ ጊዜ ያሳደሳችሁት መቼ ነው? ማታ ነው። ትናንት ተቀርቶብኝ ትንሽ ተሽሎ ነበር። አሳደሰችው። ቀድሪያ አሳደሰችው። ቀድሪያ ናት እኮ። ቀድሪያ ናት የምታሳድሰው እሷ ናት። በየጊዜ ጠብቃ ስራለች። እግሯን ልጆች እግሯን ዘርጉና ገርፏት። እግሯን ዘርጓትና ገረፏት። መልዑን ዘርጋና ገረፋቸው። በጣም በረገ ገረፈልኝ። ማን ይወቃ? ምን አላችሁ? ሚስታል ከኔ ጋር ያላችሁም እንደ እናንተ እየሰማችሁ ያለ እየሰማን ነው። ምን ነበር አላችሁ? እግሯን ዘርጓትና እግሯ ይዘርጋና ወደ መሬት። ይሄኛው እግሯ ስራ አለ አይደለም? መዳፍ አለ አይደለም? የእግር መዳፍ እዛ ውስጥ ይትቅረፍ። እሺ በምን በሸሃን ጀቡ ሸሃን ኧረ ተወን ሰውየው። ኧረ ተወን። ልጅቷ እኔ ሰውዬ ነኝ። ተባብለናል እኮ እንሞካከር። አቁመናል። ተማም። እሺ አሁን ችላችኋለሁ ወይስ አልችላችሁ? እንጃ ምንም አይገባንም። ያላ አይገባችሁም አይደለም? ያላ ልጆች ያላ ስሩ ስራችሁ። እንደማልችላቸው እና እንደምችላቸው እና ያለን እንደ አረቦቹ ነካ አድርጌ የምተዋቸው መስሏቸዋል። ቃል የለም እኔ ጋር። ትችላለህ በሉ። ትችላለህ እስከምትለው አለቃቸው ምን
በቃ አቁሙ። አንዴ አቁሙ። እስኪ ጠይቀው ለጠይቃት አንዴ አቁሙ። ችላለህ ወይስ አልችልም? ትንሽ ትንሽ ያ አላህ ትችላለህ እስከሚል ድረስ አቁሙ። በመጀመሪያ ደረጃ ሰውየው ስላላችሁን ይቅርታ ጠይቁ። እኔ ሰውዬው አይደለሁም። ይቅርታ ኡስታዝ፣ ይቅርታ። አንተ ኡስታዝ ነህ ትችላለህ በሉ። አንተ ኡስታዝ ነህ ትችላለህ። ኦኬ ተማም። አሁን እኔ የምላችሁን ነገር ታደርጋላችሁ። እቺ ልጅ አይነናስ አለባት ቡዳ አለባት ወይ? አይነናስ ወይ እነሱም እኮ አሉ። ስንት ቡዳ ነው ያለው? ቡዳ ሶስት። የቱ ጋር ነው ያለው? ጅኒ 5 ቡዳ 3 ስህር 3። መጀመሪያ ቡዳ ስንት አመታቸው ነው ቡዳዎቹ? ወደ ስንት ጊዜ ነው? እኛማ ቆይተናል እኮ ዝም ማለችን እንጂ ቆይተናል። ብዙ ቀርቶብናል። ግን ሲጀመር አቃጥሎናል እኮ እኛንን አንወጣም ነው። ተመችቶናል። አንወጣም አላችሁት ለሰውየው? አንወጣም ሲላችሁ ዝም ብሏችሁ ለቋችሁ ይሄዳል። አይሄድም እኮ ሻሃዳ ያዝዘናል፣ ቃል ይገባለን። ዝም ብሎ እኮ በሰውዬው ይጫወታለን እኮ ዝም ብሎ እሱም ተጫዋች እኮ ነው። በሰውዬው የተጫወተ ላዕነቱላህ አለይኩም ይላቸዋል። አዎ በዚህ ጊዜ ሶስት ጊዜ አስትሮት ሆናል። ዝም ብሎ ንቃችሁት ነው ሰውየውን ናቃችሁት። ዝም ብሎ እኮ ሰውየው እሱ ለራሱ አልቻለም። እኔ ጋር እንደዚህ አይነት ቀልድ የለማ። እኔ ጋር ለመምጣት ሲነገራችሁ ምን ተሰማችሁ ታዲያ? በጣም እንጂ ልጁታን እኮ ሽንት ላይ ያስራናት እኮ ነበር። ፈርታ ብር ከተከፈላ በኋላ አልሰጣናትም እኮ ግን ስትመጡ እኮ እንደሚችል ሰው እንደሚያውቅ ሰው አትችለንም ብላችሁ ነበር እኮ። እኔንም ልሞክር ብል ነው አለመሞከር ነው። ከስንት አመታችሁ ነው እናንተ ቡዳዎቹ? ስንት አመታችሁ ነው? 3 አመት ሆናል። ቆይተናል። የቱ ጋር ነው ያላችሁ? ከሰውነቷ ውስጥ የቱ ጋር ነው ያላችሁት? በቀኝ ከጦታ ስር። ቀኝ ምን? ቀኝ ምን? በቀኝ ከጦታ ስር እኮ ነው አለኝ። ወንዶች ናችሁ ሴቶች ናችሁ እናንተ? ሁለቱ። ስንት ወንድ ነው ስንት ሴት ነው? ስንት ወንድ ነው ስንት ሴት ነው? 3 ሴት 2 ወንድ። 5 ናችሁ እንዴ? እጅን ማን ነው እንትኖቹ 5 ናችሁ እንዴ? ቡዳ ተበቀን እኮ ለመቆየት ፈልገን ነበር። እኔ ጋር እንደዛ ነገር የለም። እኔም መሸወድ አይቻልም። ሀቁን ብቻ ተናግሮ ነው። ካላችሁበት ቦታ ተንቀሳቀሱና ወደ ጭንቅላት ነው። 5 ማንም ሳይደበቅ ተንቀሳቀሱ። ልጆች ያንን ቦታ ጭምቅ አድርጋችሁ ያዙ። ከዛ እንዲነሱ ያ አጅነቢ እንዳይነካት
አጅነቢ እንዳይነካት። አይዋ ወይ ሴቶ ወይ ባሏ ያ አለችበት የተባለበት ቦታ ላይ ንኳት። አጥንት ላይ ገብተናል እኮ አታውቁም እኮ። አይ እንደዛ ነገር የለም። ተነሱ ከአጥንት ተነሱ ከአጥንት ውስጥ ውጡ ከአጥንት ወደ ጭንቅላት ነው፣ ወደ ጭንቅላቷ ነው። ተነሱ ከአጥንት ላይ ፍጥነት ያላ እዚያ ነቅል የለም። በደንብ አድርገህ ውጋው፣ በእጅህ ውጋው፣ እዛ ቦታ ላይ ውጋ፣ በእጅህ እንደዚህ ውጋው። ወይ ደግሞ ምቱት እዛ ቦታ ላይ የሚመታ ቦታ ከሆነ ከጥፋ ስር እኮ ነው አለ ውስጡ ላይ ነው። አይችሉም እኮ ተነሱ። እሺ እናንተ በትእዛዝ ተነሱ። ትእዛዝ የተቀበሉና ተነሱ። ከዛ ስር ወደ ጭንቅላት ነው ተነሱ። በደንብ መታነም አልቻለንም። አጥንት ሆኖ ያለን خلاص ካለ በተው خلاص ካለ ተው ያለ ነው። ተነሳችሁ? ቆይ ተናቀ ትንሽ ጠብቀን እኮ ደክመናል እኮ። ስንቴ ነው ያሰቃያችሁ? ኦኬ ችግር የለውም። ከዛ ቦታ ላይ ኦኬ ችግር የለውም። ከዛ ቦታ አጥንት ስር እኮ ነን ያለ ነው። አጥንት ስር ኖራችሁ ስጋ ስር ኖራችሁ መነሳት በሉ። ተነሱ ስትባሉ ተነሱ። ኧረ ትንሽ እንተኝ፣ ትንሽ እናስብ እኮ በሏቸው። አሁን ልጆች በሏቸው ካልተነሱ ኧረ ተው። እንደ ቅድሙ አድርጉ። እንኑር። ተነሱ፣ ተንቀሳቀሱ። ከዛ ቦታ ትንሽ ጠብቁን እኮ ትንሽ ያልነው ጊዜ ስጡን። ችግር የለውም። ስንት ደቂቃ? አንድ 15 ደቂቃ በራሳችን እንወጣለን። ያላ 15 ደቂቃ ዱቄት ያላ በሉት። 15 ደቂቃ ይረጃል። እንዳሰጡ ምንም አይሰጡም። ወጣችሁ? አይታያቸውም። ሻሻ አይታያቸውም። መሳኪን ኦኬ። አሁን ይታያል። ኡስታዝ እየታየ ነው። አልፎ አልፎ ነው። አንዳንዴ ነው የሚታየው። አሁን እየታየ ነው። ችግር የለውም። ጃኖቹ ስለቁ ይታያል። ተማም ወጣችሁ? አዎ። የቱ ጋር ያላችሁት? የቱ ጋር ያላችሁት? ደርስ ነው። ያላ ፍጠኑ። ተደብቆ ይቀራል እንዴ? እምቢ ያለ አለ። ተደብቆ ይቀራል። አንድ ብቻ
እንዳትደበቅ ነይ በያት ያላ ያቺ የተደበቀችዋንም እንደቀደሙ ምን አባቷ ነው የምትደበቀው? ምን ፍለጋ ነው? ኦኬ ምን ስታደርጓት የነበረው እቺ ልጅ ስታሳምሟት የነበረው ምንድን ነው? እስከዛሬ ድረስ እናንተ ቡዳዎቹ ወዳኔ ነፋናት ምግብ እንዳትበላ ብዙ ተሰቃይተናታል እኮ ደም የሻነች አሁን ተደብቁ ደም የሻነች እኮ ነበር። ደም ነው የምትሸናው ባልየው እህትየው ደም ነው የምትሸናው እቺ ልጅ ሸንታለሽ ትሸና ነበር። ኢና ሊላሂ ወኢና ኢለይሂ ራጂዑን። እነማን ናቸው እናንተ ሙጅሪሞች ናቸው ወላሂ። እነማን ናቸው እናንተ ሴቶች? ስማችሁ ይጠቀሳል ወይስ ይቅርባችሁ? ይሻለናል መቅራት። አንዱ ካፊር ነን እኮ። ሌሎቹስ? አንዱ ሙስሊም ነው። መዳም ነው። አረም አለበት ነው። ግባ በጣም ነው የሚጣፍጠው። ልጅታኮ ኦኬ። ስንት ወንድ ነው? ስንት ወንድ ነው? ሁለት ወንድ። ሁለቱም ሙስሊሞች ናቸው? ሙስሊም ናቸው። እሺ የክርስቲያን ሙስሊም ነችው። ካፊር ማን ነው? ካፊር የነችዋ ምንድን ናት? ሴት ሳራ ናት። አንቺ ሳራ ከየት ነው የመጣሽው? አንቺ ከየት ነው የመጣሽው? ካልገስ አንድ ላይ እኮ ነው የኖሩ ነበር። በጣም ነው የምንወዳት። ከማን ጋር? ከልጅቷ ጋር? ከልጅቷ ጋር። ዛሬ አጃላችሁ ደረሰ። ቀናችሁ፣ መሞቻችሁ፣ መጨረሻችሁ ደረሰ። እኔ ጋር ያመጣችሁ ሊገላችሁ ሊያጠፋችሁ ሲፈልግ ነው። አሁን ትእዛዝ ተቀበይና ወይ ትሰልሚያለሽ፣ እስልምና ትቀበያለሽ፣ ወይ ደግሞ እንዳትመለሽ ቃል ኪዳን ገብተሽ ትወጫለሽ። የቱ ይሻልሻል? ያኔ በሙስሊም በክርስቲያን ያኔ ሁሉም ይመችኛል። ብቻ አሁንም ሁሉንም አላከበኩም። በመሀል ነው አለው። በመሀል ነው ያለሽው። ታወላው ያለሽ በይ በማምንበት በፈጣሪ ስም ቃል ገባለሁ እወጣለሁ በይ። ፍጥነት ሰዓት የለንም። ብዙ ሰው ይጠብቀኝ ነው። ፍጥነት በፈጣሪ ስም በማምንበት ፈጣሪ እወጣለሁ በይ። ግን ምንም ነገር ስለይዝ ምንድን ነው የምትይዥው? ምን ፈለግሽ? የሆነ ነገር ይፈልጋለሁ። ብቻ የሆነ ነገር ምን ፈለግሽ? ምን ትሰጣኛለህ አንተ? ንገረኝ። እንደዚያ ነገር የለም። ፍጥነት ምንም የምሰጥሽ ነገርም የለም። ምንም የሚደረግልሽ ነገርም የለም። መውጣትና መውጣት ብቻና ብቻ ነው። ያላ ፍጠኝ። ፍጥነት ቀጥይ። ከኔ ጋር የምለውን ነገር በይ። እኔ በፈጣሪ ስም ቃል ገብቻለሁ እወጣለሁ በይ። እሺ በፈጣሪ ስም በማምንበት በፈጣሪ ስም ቃል ገብቻለሁ እለቃታለሁ በይ። በፈጣሪ ስም ቃል ገብቻለሁ እለቃታለሁ በይ። በሚያምንበት እንወጣለን። ተመልሼ አልመጣም። ደክመናል። ኖ መጀመሪያ የምፈልገው ክርስቲያኗን ነው። ክርስቲያኗ ትወጣና ከዛ በኋላ ወደ ሙስሊሞቹ እንሄዳለን። እኔ አንዷን ሳራ ተብዬዋ ብቻ ነው የምፈልገው። በአላህ በፈጣሪ ስም ቃል ገብቻለሁ እወጣለሁ በይ። በፈጣሪ ስም ቃል ገብቻለሁ እወጣለሁ። ግን በሙሉ አላምንም። ግን ችግር የለም። አንቺ በምንም እንደማታምኛ አውቃለሁ። ተመልሼ ድጋሜ አልመጣም በይ። ካልወጣች አልመጣም። አጠገቤ ከደረሰች እኮ በጣም ነው የምልወዳት። እንደዛ ነገር የለም። አጠገቤ ደረሰች አልደረሰች የሚባል ነገር የለም። ታቆሚያለሽ። ድጋሜ አልመለስም በይ።
ፍጠኒ። አቁሚ አቁሚ። ይሄን ቀልዱን ተይ። ተመልሼ አልመጣም በይ። ተመልሼ አልመጣም በይ። ትንሽ ጠብቀን እኮ ምንም የለም፣ ጥበቃ የለም። ሰዓት የለኝም እኔ ተመልሼ አልመጣም በይ። ፍጥነት። ተመልሼ አልመጣም በይ። እሺ አለኝ። የሆነ ነገር ሲዘና ግረፋት፣ ልጆች ግረፋት። እቺ ክብር አትወድም። ምኗን እንግረፋት? እግሯ ስር ግረፋት። ቀዝቃዛ ውሃ ማምጡና ጭንቅላት ላይ ጨምሩ። ልጅቷን ገደላችኋት። ልጅቷን ገደላችኋት። ከላስ እንወጣለን። ከላስ ውሃውን እንዴት እናድርገው? በቃ ተውት፣ እንወጣለን። እስካሉ ድረስ ተውት። በማምንበት በፈጣሪ ስም በማምንበት ነው። ሻሃዳ ትሰልሚያለሽ? ግን እፈልጋለሁ ብቻ በቃ እንጃ። ኦኬ፣ ካላመንሽበትም እኔ በፈጣሪ ስም ቃል ገብቻለሁ እወጣለሁ በይ። በፈጣሪ ስም ቃል ገብቻለሁ እወጣለሁ። ተመልሼ ድጋሚ አልመጣም። እኔም እወጣለሁ። በቃ ሌሎቹም እወጣለሁ። እሺ ቆይ፣ እነኛ በሻሃዳ ነው የሚወጡት። ሊሸውዱኝ ነው እናንተ። አንዷ ብቻ ነው ፈልገው። ሌሎቹ ሙስሊሞቹን በሻሃዳ ነው ማስወጣቸው። ተመልሼ ድጋሚ አልመጣም። ግን ከደረሰች ከመጣው ካንሰር በሽታ ጭንቅላቴን ይምታኝ። ከመጣው ካንሰር ግን እኛ በፊትም አለንባት እኮ ልጅቷ ካንሰሩ ብትልም በትልም አለው። ያላ ካንሰር በሽታ ይምታኝ። ካንሰሩ በአንድ ሳምንት ይድፋኝ በይ። ካንሰሩ በአንድ ሳምንት ይድፋኝ። አልደርስም። በቃ ካሁን በኋላ አልደርስም በይ። ጨዋታ አሰሚኝ። 7 ጊዜ ሙስሊሞቹን አናገራለሁ። ምን ብዬ ለትጨዋለሽ? ቆጥርልሻለሁ። 7 ቆይ እኔ ልቁጠርልሽ። 1 ብዬ ቆጥርልሻለሁ። ጀምሪ። በይ ጀምሪ። 1 2 3 4 5 6 ኔትወርክ ነው ልጆች። ተቋረጠ ድምጻችሁ ተቋረጠ። ያ ጀማ አለን፣ እየሰማን ነው። አይ ሙት ሆኖብኝ ነው። አለን። ኦኬ 7 ጊዜ አለች ብያለሁ። አዎ መልካም ስራ። አንድ ይቀራል መሰለኝ። እኔ እንጃ። አንድ እንደምን ናችሁ ነው? 7 እኮ ነኝ ብያለሁ። ኦኬ ችግር የለውም። ቆይ ከቀረች እኛ ጃኖቹ ስለሚያጋልጧቸው ችግር የለውም። ትገረፋለች። የምትቀር ከሆነ እምቢ ብላ። አረብ አለ እንዴ? አረብ አለች? والله ما حد يضحك علي. انا ما حد يضحك علي. اسمعي والله يا نور. انور هب مره والله. اسمعي ايش؟ انود يلا خلاص يلا تطلعي ولا لا؟ يلا تطلعين ولا لا؟ فكين يلا تطلعي ولا لا؟ شوي يرتاح. ما في شيء يرتاح. خلاص تطلعي. ما في كلام هذا. والله بيضربوك. إذا ما تطلعي بيضربوك. أنا قلت لك. وش أقول لك؟ قولي أشهد أن لا إله إلا الله وأشهد أن محمدا رسول الله. أشهد أن لا إله إلا الله. أشهد أن محمدا عبده ورسوله.
أقسم بالله العظيم. أقسم بالله العظيم. بطلع. طيب. إذا طلعت ما أرجع. لا ما يرجع خلاص. لو رجعت الله يأخذني. إن شاء الله والله. قولي والله العظيم ما أرجع. ما يرجع والله لازم ما يرجع مرة ثانية ما يرجع. يلا كم صار لك معاها؟ كم صار لك معاها؟ ولا شهر 7 شهر 7 شهر 8 شهر 9 عشان أنا أحب مرة تقول زوجي موجود روح إجازة قالتني كده أنا أحب مرة الكلابات مرة أحب مرة بناتي بعد يحبونا مرة يحبون. زين يلا فالجينا بعطي بتعدي 7 مرات. أنا بعد لك 7 مرات تقولي الله أكبر الله أكبر الله 7 مرات. خلصيني يلا 7 مرات. يلا أنا بعد لك يلا أقولي الله أكبر. الله أكبر. 1 الله أكبر. 2 الله أكبر. 4 الله أكبر. 5 الله أكبر. 6 الله أكبر. 7 تمام. اوكي خد نهى الله باي باي استاذ مع السلامة. باي باي الله مع السلامة. الله يستر عمرك. امين امين. باي باي. الله مع السلامة. مع السلامة. اوكي كنت ሀበሾች ስንት ቀረ ቡዳ? አንድ ምንድን የወጣው 2 ብቻ ነው አይደለም? አንድ ሳራ ወጣች፣ አንድ አረብ ወጣ፣ 5 ነበራቸው። እንዴት አንድ ብቻ ይቀራል? ዋሻላችሁ። እዚሁ ልታታብሉ ትፈልጋላችሁ? አታጋልጠን ብቻ እንወጣለን በራሳችን ጊዜ ብቻ አታጋልጠን። ወላሂ እንዳላጋለጣችሁ ከፈለጋችሁ እናንተ ስንት ናችሁ? እኛ 3 ነን፣ ግን አታጋልጠን። አውጣል። ወንድና ሴት ስንት ነው? ወንድና ሴት ናችሁ? ሴት 2 ነበር ወጡ እኮ። አሁን 3 ነን የቀራ ነው፣ ወንድ ብቻ ናቸው። ኦኬ ተማም። እንዳላገለጣችሁ ከፈለጋችሁ ቃል ገቡልኝ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በሉ። አሽሀዱ ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ። በአላህ ስም ቃል ገብተናል። በአላህ ስም ቃል ገብተናል። እንወጣለን፣ ወደ ቦታችን ነው የምንመለሰው። እንወጣለን፣ ወደ ቦታችን እንመለሳለን። ድጋሜ ተመልሰን አንመጣም። ከተመለስን አላህ በካንሰር በሽታ ይጨርሰን። 7 ጊዜ ተክቢራ በሉና ሳሂሮቹን አናገራለሁ። 7 ጊዜ አላሁ አክበር። ሱራ 7 ጊዜ አላሁ አክበር በሉና ልቁጠርላችሁ። ከዛ የስህርን ጀማ እናገራለሁ። አላሁ አክበር 7 ጊዜ። ቀጥሎ ትንሽ ጠብቀን። ምን ተፈጠረ ነው የምጠብቃችሁ? እንዳትጋለጡ። ከቆያችሁ አጋልጣችኋለሁ። ወሬ ነገራችኋለሁ። በሉ ቀጥሎ፣ እንዳትዋረዱ። ምን እንበል? አላሁ አክበር 7 ጊዜ። አላሁ አክበር 1 አላሁ አክበር 2 አላሁ አክበር 3 አላሁ አክበር 4 አላሁ አክበር 5 አላሁ አክበር 6 አላሁ አክበር 7 ባይ ባይ። ኦኬ ሳሂሮቹ ኑ እናንተ የስህር ሰዎች፣ እኔ ምለው ወይኔ ደረሰብን። እናንተችሁ ለምን ወጣችሁ?
በእኛ ደረሰብን። የአረቡን ሰውዬ እንዳታለላችሁት ልታታልሉ እየሞከራችሁ ነው። አላታልልም። እኛ አበሾች እኮ ቁርጥ ነው። አበሾች ቁርጥ ከሆናችሁ ለምንድን ነው ሰውየውን ያታላችሁት? እሺ አረቡን ለምንድን ነው ወተና ብላችሁ ያሻችሁት? እሱ ወደ ባላዘንም በቃ በቃ እንቀጥላለን ምናምን በቃ እቀራል እንዲ ዝም ብሎ ወርዛ ተጫወትንበት። እንኳን ልጅቷን እኮ አሰቃየት። ዝም ብሎ እየቀራ ሰማይ አውጥቶ ነው እኮ ነው የወጣላት። ዝም ብሎ እሱ ለመሸወት ወላሂ ተማም። አሁን ሶስታችሁም አንድ ላይ ወይ ልጅቷ ስትጉድ አሳለፈች። ወይ ምንድን ነው ያደረጋችሁት? እስኪ ያሳለፈችውን ጉድ ንገሩኝ እስኪ፣ ማወቅ ፈልጋለሁ። አንዴ በሰው አንዴ በጅን አንዴ በስህ ብዙ ጊዜ ሲቃይታለች እኮ ልጅቷ። እንደም የሸኘ ሰው ልጅ አላየችም ትላለህ እንዴ? ብዙ ጉዳይ ታለች እኮ ልጅቷ። ምግብ እንዳትበላ የከለከላችሁት እናንተ ናችሁ እኮ። አዎ ከበላችማ ትጨነክራለች። እሷ እኮ ኃይለኛ ናት እኮ፣ ምንም አልቻልናት እኮ። ስንት ጊዜ ሊከን ያፈረሰችው እኮ። እሷ እኮ በዲኗ ጠብቅትላለች፣ ታፈርሳለች። እናንተ እች ልጅ ወልዳለች? አዎ 3 ልጅ አላት። እንደሷ እኮ ነው የመጀመሪያው ልጅ። እንደሱ እኮ ነው፣ በሷ እኮ ነው። ለምን ኃይለኛ እኮ ነው የሚያጫውተው። ማሻአላህ። ባልየው ላይ የላችሁም? የእሷ ባል ላይ አላችሁ? እሱን እኮ አንፈልገውም። ያኔ እሷ ብቻ ነው። እሷ ከገደለች እሱ ወደ እኛ ይመጣል። እሷ እኮ ነች ኃይለኛ። ስለዚህ እሷ አያስፈልጋቸውም። አዎ እሱ ስለሚያስፈልገን እሷን ማሰቃየትና እሷን መግደል ብቻ ነው። ሌላ ነገር የለብንም። አላህ ሂዳያ። እናንተ ትሰግዳላችሁ? እናንተ አዎ አንተ እኮ ንቃብ ለብሻለሁ እኮ ቀድሪያ እኮ ንቃብ ለብሻለሁ። እንት ዝም ብሎ ነው እንታ። አሁን እናንተ ልጄን አለብሻታለሁ። ዝም በይ። በጣም ነው የሚወዳት። እኔን አይሰማኝም፣ እሷን ብቻ ነው የሚሰማው። አሁን እናንተ ሙተነቂባ እህቶቻችን ስማቸውን ለማጥፋት ነው። መቼም ሰሞኑን ችግራችሁ ከሳሂሮቹም ጃኖቹም ሌሎችም ችግራችሁ ከሳሂሮቹ ማን ነው? ከሙተነቂባዎቹ ጋር ነው ችግራችሁ አይደለም? ዝም በይ። ኒቃብ ማለት እኮ አንድ ሰው ፊቱን ከሸፈነ ወይ ደግሞ ራሱን ከደበቀ መሆን ያለበት የእስልምና አዳብ ሁሉ መጠበቅ አለበት። አንቺ ከእስልምና የሚያስወጣ ሽርክን እየሰራሽ አንቺ ወተሻል። አንቺ ወተሻል ከእስልምና ወተሻል። አንድ ሰው ስህር ከሰራ እስልምና ወጣ። አንቺ ኒቃብ መልበስ ምንም ፋይዳ የለውም፣ ማስመሰል ነው። አላህን ፍሪ። አንቺ ትዩ አንቺ ክርስቲያን ነበርሽ አንቺ ብቻ ልጅቷ ስላስናደደች እኮ ባሌ አልታዘዝም ብሎኛል። እሷ እኮ እሷ ምንም ነገር ብትለው እሺ ይላታል እኮ። እኔን ምንም ነገር አቃጥለኛለች እኮ ልጅቷ አቃጥለኛለች። አንቺ ሰለምቴ ነሽ? ላ ሙስሊም ነኝ እኮ አልሰለም። ከእናትም ከአባት ሙስሊም ነሽ? አዎ። በሉ አሁን ሶስታችሁም ተያይዛችሁ ጊዜ ሰጥቻችኋል እስከሚበቃ ድረስ። ሶስታችሁም አንድ ላይ ነው የምትወጡት ወይስ በተለያየ ጊዜ ነው? ሌሎችን እንወጣለን፣ ግን ቀድሪያ ትንሽ ጠብቃለሁ። ኧረ ተወኝ። ተቃጭ ያለው እኮ ኡስታዝ ብታውቅ እኮ ይህን ነገር ብታውቅ። ልጅቷ ኃይለኛ ናት እኮ በምንም አይቻላት። ለምንድን ነው መቆየት የምትፈልጊው አንቺ? ለምንድን ነው መቆየት የምትፈልጊው? ምን መቆየት የምትፈልጊው ለምንድን ነው? ለማሰቃያት ነው። እኔ ተሰቃይቻለሁ። ባለፈው እኮ ደውዬላት አላነሳም አለችኝ።
በእንትኑ እኮ በባሉ እኮ ታንሳልኝ ብንለው ልንጠይቀው ያኔ እሷ እኮ ያለችበት ነገር ልንጠይቀው እሱ እኮ ጅን ነው እኮ እሱ ጅን ነው ሁሉንም ነገር እሺ ይላል። እሷ እኮ ምንም አይገባትም። በጣም ኃይለኛ ናት እኮ። ተይዛችሁ ትሄዳላችሁ። ግዳጃቸው ነው። አሁን ቀል የለም። እኔ ጋር ትሄዳላችሁ። ትሄዱ አንድ ላይ ተው ትንሽ ላስቃያት እኮ ተውኝ። ያላ ግረፋት። በቃ እቺ ግርፈን የምትፈልገው ክብር አታውቅም። ባለው ግረዋለው ልጅቷ እንዳሰቃየች አሰቃዩት። እናንተ ግረፋት። ወይኔ እወጣለሁ ከላስ ደክሞኛል። ከላስ እወጣለሁ እኮ በሉ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ በሉ። አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ። በአላህ ስም ቃል ገብተናል። ለመጀመሪያ ሁላችንም ወደ ለሰሎቻችን ነው ሻድ የምታደርገን። የመጀመሪያዋ ያቺ አልወጣም ያለችው አንፈልገው። ተራ በተራ ነው። እናንተ ውሸታም ስለሆናችሁ የመጀመሪያ ቀድርያ ተብዬው እሷን ነው የምፈልገው። እሷ ታናግረኝ። እሷ ትውጣ። እሷ መጀመሪያ ያው ታስወጣኘው። አይዋ ካቴ እርም እያወጣሽ ነው። እርምሽን ነው አውጪ። እርምሽን አውጪሽ። ምን አልተሳካልኝ። ምን ላድርጋት? እቺ ልጅ ምን ላድርጋት? መድኃኒት ብቻ ያስገድላት ነበር እኮ የለችም። አትመጣም። ሙዚቃ ጊዜ እመጣለሁ ቢላት ተዘጋጅቼ ጠብቂያት ነበርኩ። አልቻለችኝም። ቀረች። እፍርት ብላ ቀጥለኛለች እኮ ተቃጥያ። በቃ እርምሽን አወጣሽ። አሁን ይበቃሻል። እርምሽን እስከምታወጪ ሰጥቼሻለሁ ጊዜ። ያላ እርምሽን አውጥተሻል። በይ አሁን ሻዳያሽ ያላ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በይ። አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ። በአላህ ስም ቃል ገብቻለሁ እለቃታለሁ። ከአሁን በኋላ አላድስባትም። በቃኝ። ደከምኩ እኮ ያልጣርኩት ነገር የለም እኮ። የምልሽን ካደስኩባት በአንድ ሳምንት ውስጥ ካንሰር በሽታ ያጥፋኝ። በአንድ ሳምንት ውስጥ ምን ካደስኩባት በአንድ ሳምንት ከኔ ጋር በይ። ካደስኩባት በአንድ ሳምንት የካንሰር በሽታ ይግደለኝ። ይግደለኝ። ምንም ማድረግ አልችልም። ያ አላህ ተክቢራ 7 ጊዜ ተክቢራ። አላሁ አክበር 7 ጊዜ። አላሁ